ተወሱል ወልወሲላ አይደለም። አሁን እቺ ነገር እንዝጋት። አይ አዳምጡኝ፣ እሺ አዳምጡኝና ትዘጉታሉ። ችግር የለውም። መጀመሪያ እንደማመጥ እኔ ላስረዳ። አሁን ጠይቀውኛል፣ እኔ መልሳለሁ። ቃዒደቱል ጀሊላ ፊ ተወሱል ወልወሲላ የሚለው ኪታባቸው ላይ ኢብኑ ተይሚያ ገጽ 162 ላይ ምን ይላሉ? ወለም የኩን ነብዩ ሸረዐሁ ሊኡመቲ ለኡመታቸው ተሽሪዕ አላደረጉትም ነው የሚሉት። ታሪፊን አባስ ከአንድ ጊዜ መናገር ፈልገዋል። ሻህ አቡበከር እንስማቸው። ሻህ አቡበከር ይኸው ደቂቃው እሳቸው ጨረሱት። ለእኔ ሰጣቸውን ደቂቃ እሱ ጨረሱ። ችግር የለም፣ ደቂቃ ጨምራለሁ። ምንም ችግር የለም። እሱ እንደውም ደቂቃው ካሁን በኋላ አያስፈልግም። የቀድሟን ብቻ ብዬ እንጂ ታሪፍ ሐጅ ላይ እሳቸው እንደገለጹትም ይሄ ነው ያለው ነገር። የአረፋ ቀን ሰዎች መስጊድ ላይ ተሰባስበው የሚያደርጉት ዱዓ ነው። ወዛሊካ ነቢያችን ዓለይሂ ሰላቱ ወሰላም የውም አረፋ ላይ ዱዓ መቅቡል እንደሆነ ይታወቃል። ነገር ግን መስጂድ ላይ ተሰባስበው ነቢያችን ዓለይሂ ሰላቱ ወሰላም ዱዓ አላደረጉም። በዛ ሀያ በዛ ኬፍያ አላደረጉትም። ኬፍያው ምንም እንኳን በዛ ባይሆንም አስሉ ግን አለ። ነቢያችን ዓለይሂ ሰላቱ ወሰላም የአረፋ ቀን ዱዓ አድርገዋል። ሁሉም ሰው ዱዓ ያደርጋል። ይሄ ይታወቃል። ሸይእ ማዕሉም። ስለዚህ አሁን ከተረዳሁት ልክ ታሪፍ የሚለው ቃል ላይ መግባባት መጥቷል አይደል? በሁለታችሁ መካከል አሁን እኮ ታሪፉ እኮ ታሪፍ ለማጣለን እኮ አሁን ቢድዓ አላደረጉም ነው። ይሄ የውም አረፋ ቀን የተደረገው ዱዓ አስላለው ነቢያችን ዓለይሂ ሰላም ዱዓ አድርገዋል። አስልም አለው። አስል ያለው ነገር ላይ አብዱላህ ብን አባስ ከአሱር በኋላ የአረፋ ቀን ሰዎች መስጊድ ላይ ተሰባስበው ዱዓ አደረጉ። የጀማዓ ግን አይደለም። ይሄ በጀማዓ በጀማዓ አሁን በጀማዓ ሲባል አሁን አድርጋችሁት ቢልማዕሩፍ ላቋርጦት እነዚህ ጋር ቢልማዕሩፍ ላቋርጦት ምን ይላሉ መሰላችሁ? ኢብኑ ተይሚያ ነው የሚሉትን እንደው ዝም ብለን ከምናወራ ዓሊም ይዳኘን። ያ ሼኽ ዓሊም ይዳኘን። ኢብኑ ተይሚያ ቃዒደቱል ጀሊላ ፊ ተወሱል ወልወሲላ ስንት ነው ምን ይላሉ? ወለም የኩን ነብዩ ሸረዐሁ ሊኡመቲ እንኳን ለሳቸው አይደለም ለኡመቱ ራሱ አልደነገጉትም ነው የሚሉ ነብያቸው። ወለም የኩን ነብዩ ሸረዐሁ ሊኡመቲ ይሄን ቃል እንዴት እናድርገው ታዲያ? ያ ሼኽ ወለም የኩን ነብዩ ሸረዐሁ ሊኡመቲ ሐታ እሳቸው ብቻ አይደሉም ደግሞ ሌላ ሱሐባም እንደማይሰራው ላስረዳዎት። ምን ይላል መሰላችሁ? هذا لم يفعل سائر الصحابه አስላለው ብሎ እንዴት ነው የሚያወሩት ታዲያ? ይሄን ጉዳይ የአረፋ ቀን ዱዓ ማድረጋስ የለውም እንደ ያኺ ምን ሆነሃል? ታሪፍ እኮ ነው ያልኳችሁ እኮ አልገባሁትም ነው ወይ? ታሪፍ ማለት ምን ማለት ነው? ያስረዱ እስኪ ከይፍየው እሱን ትንታኔ አሁን ለምሳሌ ከዒልም ግምት አናስገባው። ምክንያቱም ተነዋል ያ ሼኽ እያወራን ያለ ነው ያ ሼኽ ወላሂ ሐቢቢ አረፋ ቀን መስጊድ ውስጥ ከአሱር በኋላ የሚደረግ ዱዓ ነው። ዘጋ ነው አይደለም እንዴ ሐቢቢ? አይ ወይ ይሄ የእርሶ ትንታኔ እኮ አይደለም አሁን ማስቀመጥ ያለብን። ኪታብ እየጠቀስኩለት ነው ቅድም ከኪታብ አንፃር እያሉ ስለነበረ እዛ ኪታብ ነው ታዲያ ያንን ይጠቅሳል ወይ? ኢብኑ አባስ ይሄን በማድረጋቸው ነብዩን ኻልፈዋል ብለው ቅድም አልቀበልም ብለው ነበር እንዴ ታዲያ? ያ ሼኽ ቅድም እኮ ታሪፍን አልቀበልም ብለው ነበር። ከዛ በኋላ ወደ ቢድዓ አይደለም ደግሞ አሉ። እንዴ በጣም የሚገርም እኮ ነው። አላህን መፍራት ይኖርብናል። ለምንድን ነው ከመጀመሪያው ሐሳብ የተቀያየርን ሁለት ስታንዳርድ የምንጠቀመው? ሁለት ስታንዳርድ መጠቀም የለብንም። የምን ሁለት ስታንዳርድ ነው የምትለው? ታሪፍ አላችሁ፣ ኪታቡን ገለጥን። ኪታብ ላይ አብዱላህ ብን አባስ ኺላፍ ሀዲ ነብይ ሰለላሁ ዐለይሂ ወሰለም ያደረጉት ነገር አልተገኘም። ነብይ አብዱላህ ብን አባስ እዛ ላይ ያደረጉት አስል ያለው አልቀበልም ብለዋል። ያ ሼኽ ታሪፍን አልቀበልም ብለው ነበር። አሁን ደግሞ ወደ አስል ገባ። አስል ሊፈልጉለት ፈለጉ። አስል ደግሞ እንደሌለው ደግሞ ኢብኑ ተይሚያን ጠቀስኩለት። ነብያችንም ተሽሪዕ አላደረጉበትም ለኡመታቸው፣ ሌሎች ሱሐቦችም አልሰሩትም ብሎ ደግሞ አስቀምጠውልናል። ታሪፍን አልቀበልም ያለው ቀድም እኮ ብለዋል ያ ሼኽ። ማን አላሉ? ማን ታሪፍ አልቀበልም ያለው አላሉም? እርሶ ብያለሁ አላሉ እንዴ? ቅድም ለምሳሌ ታሪፍ የለም ሲሉ አልነበር እንዴ? ላ ያ ተባረከላህ ፊ ከኪታብ ካላገኘህ አልቀበልም አሉ እኮ። ከኪታብ ካላገኘው ኪታቡ ላይ ሄደው እኮ ታሪፍ የሚለውን አገኙት እኮ ሄደው። አለበለዚያ አልቀበልም ታሪፍን ካላገኘው ሲሉ አልነበር? ኪታቡን እርሶ ራሳችሁ ቸክ አድርገው ታገኙት። ትንታኔውን ደግሞ አሁንም እዛው ኢብኑ ተይሚያ ላይ የጠቀስኩላችሁ ነው። አስላለው ብለው እንዳትሉ ነብያችን ራሳቸው ወለም የኩን ነብዩ ሰለላሁ ዐለይሂ ወሰለም ሸረዐሁ ሊኡመቲ አልደነገጉትም። ሌሎች ሰሃቦችም አልሰሩትም። ጥሩ እሺ። አሁን ወደ ቀጣይ ርዕስ ኢንሻአላህ እያለፍን አሁን እዚህ ላይ በተወሰነ መልኩ ሐሳብ ተለዋውጣ ታሪፍ አስላለው ካሉ ማለት ነው። ከሶላት በኋላ ያለውን ሁኔታም ደግሞ ልናነሳበት እንችላለን ማለት ነው።